መርካቶ የተለያዩ የፋሽን የሴቶች ጫማዎችን በብዛት የምታገኙበት ሁለት ወሳኝ የሆኑ ቦታዎች ልንገራችሁ። በሁለተኛ ደረጃ እንግዲህ አዳራሽ ቁጥር 1 የሚባል ቦታ አለ። እዛ ሄዳችሁ እንግዲህ በርካታ ሱቆች የጫማ እንዲሁም ደግሞ የሴቶች የፋሽን ልብሶችም በተጨማሪ ታገኛላችሁ። እዛ ሄዳችሁ መግዛት ትችላላችሁ። በአንደኛ ደረጃ የምጠቁማችሁ ደግሞ አዲስ አድማስ ህንፃ ላይ እንግዲህ ሁለተኛ ፎቅ ላይ በጣም በርካታ ሙሉ ፍሎር ማለት ትችላላችሁ የጫማ ማከፋፈያ ነው። የሴቶች ጫማ ብቻ ማለት ነው። እዛ ሄዳችሁ እንግዲህ በተመጣጣኝ ዋጋ የምትፈልጉትን የሴቶች ጫማ ለንግዳችሁ እንዲሁም ደግሞ ለግል ጥቅማችሁ መግዛት መጠቀምም ትችላላችሁ ማለት ነው። የተለያዩ የፀጉር ቤት እቃዎችን የት እንደምታገኙ በብዛትና በሲንግልም ከፈለጋችሁ ሁለት ቦታዎችን እጠቁማችኋለሁ። በሁለተኛ ደረጃ የሚጠቁማችሁ እንግዲህ ስኬት የገበያ ማዕከል የሚባል ህንፃ አለ። እዛ ሄዳችሁ እንግዲህ የምትፈልጉትን የፀጉር ቤት እቃ በዩዝድም በአዲስም ታገኛላችሁ። ከግራውንድ ጀምሮ አንደኛ፣ ሁለተኛ፣ ሶስተኛ ፎቅ ጭምር የፀጉር ቤት እቃዎች ይገኛሉ። በአንደኛ ደረጃ የምጠቁማችሁ ደግሞ ድርተራ ላይ ነው ማለት ነው። ድርተራ ላይ አንደኛ ፎቅ ላይ እና ሁለተኛ ፎቅ ላይ የፀጉር ቤት እቃዎች፣ ወንበሮች፣ የተለያዩ ማሽኖች እንግዲህ ማግኘት ትችላላችሁ። ሌሎች እንድጠቁማችሁ የምትፈልጓቸውን ቦታዎች ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ።